አለመጠየቅ ነው። ምርጫ ያለ ችግር የሚከናወን ማለት አይደለም የሚሉት ጠቅላይ ሚኒስትር አብይ አህመድ ምርጫው በታቀደለት ጊዜ እንዲከናወን የኢትዮጵያ ሕዝብ በከፍተኛ ኃላፊነት ስሜት ይመራዋል የሚል ተስፋ እንዳላቸውም ተናግረዋል። ምርጫ ችግር አልባ እንከን አልባ አርጎ የማሰቡ ጉዳይ ከመጀመሪያው ምርጫን አለመገንዘብ የኮምፒቲሽን ፉክክር ያለበት ምርጫ ፉክክሩ ከልክ ያለፈ እንደሆነ መበላላት ነው ይመጣል። ፉክክሩ እንዳለ ያስፈልግም ካለም ደግሞ ቀደም ያየነው ችግር ያስከትላል እና ምርጫ ያስፈልጋል። ምርጫ ሪስክ አለው። ሪስኩን ማስቀረት ማኔጅ ማድረግን ኢትዮጵያውያን ይችላሉ። ቢያንስ 5 ምርጫ አካሂደዋል። በምርጫ ውስጥ ዝም ብሎ ያለፉበት ጊዜም አለ። ከምርጫ በኋላ ተጋለው የሞቱበት ጊዜም አለ። ከምርጫ በኋላ ያለ ግጭት ሰው ይገላል እንጂ መቀጠላችን አይቀርም። አገር ማስቀጠሉ መንግስት መቀጠሉ ችግር የለውም። ሰው ነው የሚሞተው። ሰው እንዳይሞት ነው ኮንሸስ መሆን የሚያስፈልገውና ምርጫ ያስፈልገናል። ምርጫ የሚያስፈልግበት ዋናው ምክንያት ቀደም ያነሳቸው ችግሮች በሙሉ በህዝብ እይታና መንግስትም ኃላፊነት ወስዶ እንዲመልሳቸው እድል ይሰጣል። ጠቅላይ ሚኒስትር አብይ አህመድ ምርጫው ይራዘም በሚሉትም ሆነ ምርጫው እንዲካሄድ የሚፈልጉት የየራሳቸው በቂ ምክንያት እንዳላቸው ቢገነዘቡም ግን የጊዜ መተላለፍ የሚፈልገውን ሰላምና ተቋም ለማስገኘት ይችላል ብለው እንደማያምኑ ተናግረዋል። ዋናው ጉዳይ ግን ብናራዝመው 2 ዓመት 3 ዓመት 4 ዓመት ብናራዝመው ያ የሚባለው ሰላም ያ የሚባለው ተቋም ይፈጠራል ወይ? እኛ በባህላችን በአጠረ ጊዜ ውስጥ ነገር ኤክስኪዩት ማድረግ የማንችለውን ስናበቃ ይህንን ምርጫ ግማሽ መንገድ የሚወስድ አድርገን መጠቀም ነው ያለብን። ሁሉን ችግር የሚፈታ መሆን አይችልም፣ ግን ግማሽ መንገድ እንዲወስደን አድርገን መስራት አለብን። ይሄ እንዲሆን ጋዜጠኞች፣ የሙያ ማህበራት፣ ምርጫ የሚወዳደሩ ፓርቲዎች ሪስፖንሲቢሊቲ ያለባቸው። ምርጫ ስጋት ያለው ቢሆንም ስጋቱን ለመሻገር የቀድሞ ተሞክሮ መኖሩን ባለፉት ምርጫዎችም ጉዳት የደረሰባቸው አጋጣሚዎች መኖራቸውና ሂደቱም እንዳልቆመ አስታውሰዋል። የዘንድሮ ምርጫ ግን እንደዚያ እንደማይሆን ተስፋ አለኝ ብለዋል። ብዙ አልሰጋም፣ ችግር ያመጣል ብዬ አልሰጋም። ትምህርትም ወስደናል ብዬ አስባለሁ። ቆስለን እናውቃለን፣ ተጎድተን እናውቃለን። ያ ይጠቀማል ብዬ አላስብም። በዚህ ዓመት በጣም በርካታ ፈተናዎች አልፈናል። ሶማሌ ካጋጠመን ችግር፣ ሲዳማ ካጋጠመን ችግር፣ ወይም ቡራዩ ካጋጠመን ችግር፣ ወለጋ ካጋጠመን ችግር፣ አሁን በአማራ ክልል ካጋጠመን ችግር የተለያየ ነገር ያጋጥመናል፣ እናልፈዋለን። በዛ ነው እኔ የማየውና ችግር የለም አለ ብዬ ሳይሆን ምን ችግር ሊያጋጥም ይችላል፣ እንዴት እናልፈዋለን፣ ምን ብናደርግ ሰላማዊ ይሆናል፣ ከህዝባችን ጋር እንዴት እንወያይ ብለን በምክክር የምናደርገው ይሆናል። ያም ሆኖ በምርጫ ወቅት ሊፈጠሩ ይችላሉ ተብለው የሚታሰቡ ስጋቶችን ለመቆጣጠር እንዲቻል ዝግጅት መደረጉንና እስካሁንም እንደታየው የመንጋ ጨዋታ እንደማይቀጥል አረጋግጠዋል። ምርጫውን የኢትዮጵያ ህዝብ በከፍተኛ ኃላፊነት ስሜት ይመራዋል ብዬ ተስፋ አደርጋለሁ። እኛ ከሎ ኢንፎርስመንት አንጻር አስፈላጊውን ዝግጅት እናደርጋለን። ዘንድሮ የነበረው የመንጋ ጨዋታ አይቀጥልም። ስርዓት ህግ የሚከበርበት መንገድ የግድ ነው። እሱ ለዛ የሚያስፈልገውን ከፍተኛ ዝግጅት እያደረግን ያለነው። ጸጥታ እናስከብራለን፣ ህዝቡ ይተባበረናል። ይሄ ሆኖ ሲያበቃ አክቲቪስቶችን በህግ ፖለቲከኞችን በህግ ወጣቶቹ ነገሩን ከዘላቂ ጥቅም አንጻር እያዩት ከሄዱ መፍትሄው ጥሩ ይሆናል ብዬ አስባለሁ። ካልሆነስ 97 እንዳየው ነው። ሰዎች ይሞታሉ፣ ሰዎች ይጎዳሉ፣ ቤተሰብ ይጎዳሉ፣ እናታለቅሳለች። የሚቀየር ነገር አይኖርም። ወደዛ አይነት ስህተት መግባት የለብንም። ለምርጫው መሳካት ተፎካካሪዎች ኃላፊነት እንዳለባቸውና ተሰባስቦ መደራጀትም አስፈላጊያቸው መሆኑን ጠቅላይ ሚኒስትሩ አንስተዋል። አሁን ያሉ ፓርቲዎች 10 ወንበር እንኳን ቢያሸንፉ ማክሲመም ማለት ነው መንግስት መሆን አይችሉም። አንድ ፓርቲ መንግስት ለመሆን የሚወዳደረው ቢያንስ ራሱ